ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ሰላም ናችሁ ወይ? ዛሬ ደግሞ ቀላል ፓስታ በአትክልት ይዤላችሁ መጥቻለሁ። ትወዱታላችሁ። ፓስታውን ለመስራት እዚህ ጋር ካሮት ያስፈልገናል፣ ፎሶሊያ፣ ሽንኩርት፣ ጥቅል ጎመን፣ ነጭ ሽንኩርት እና ከለር ያላቸው ቃሪያ እና እዚህ ጋር ሮዝመሪ እና የባሮ ሽንኩርት ነው። እነዚህ ሁሉን አዘጋጅቻለሁ እንደምታዩት። ከዛ መጥበሻችን ላይ አሁን ዘይት እናደርጋለን ከስር። ከዛ በመጀመሪያ ነጭ ሽንኩርታችንን እንጠብሳለን። ያው ነጭ ሽንኩርቱን መጀመሪያ ስታደርጉት ጣዕሙ በጣም ቆንጆ ይሆናል። ካልፈለጋችሁ እናንተ መጨረሻ ላይ መጠቀም ትችላላችሁ። ከዛም ፎሶሊያውን ጨምረዋለሁ። ፎሶሊያውን በዚህ መልኩ ትንሽ ጠበስ እናደርገዋለን። ለቻናሌ አዲስ ከሆናችሁ ደግሞ በድጋሚ ሰብስክራይብ ማድረግ አትርሱ። ቪዲዮን ደግሞ ላይክ ያደረጋችሁ ግቡ። እንደዚህ ከተጠበሰ በኋላ ሽንኩርት እናስገባለን። ሽንኩርታችን እንደዚህ ትንሽ ከበሰለ በኋላ እርድ እንጨምራለን ትንሽ። ከዛ እንደዚህ ትንሽ ከጠበስነው በኋላ ካሮታችንን እናደርጋለን። ካሮቱም ያው ሁሉም ብዙም አይቆዩም፣ ወዲያው ነው። እሳታችን መካከለኛ ላይ አድርገን ያው ጠበስ እናደርገዋለን። ከዛ ካሮቱ ትንሽ ከበሰለ በኋላ ጥቅል ጎመኑን ጨምሬበታለሁ። ያው ካሮቱ ወዲያው ስለሚበስል በቀጫጭኑ ስለተከተፈ ወዲያው ነው የሚበስለው። ከዛ ወዲያው ጥቅል ጎመኔን ጨመርኩ። ያው ከሱ ጋርም እንደዚህ አቅለዋለሁ እንደምታዩት። ከዛ ቆንጆ በርበሬ ከላይ ትንሽ አድርጌበታለሁ። ከዛ ከለር ያላቸው ቃሪያ እሱን አድርግበታለሁ። ያው እንደምታዩት 10 ደቂቃ ራሱ አይፈጅም አትክልቶቹን ለመጥበስ፣ ወዲያው ነው። ከዛ እዚህ ጋር ሶያ ሶስ አለኝ፣ እሱን አደርግበታለሁ። ያው ሶያ ሶስ ካበዛችሁበት ይጠቁራል። ያው እኔ አንድ የሻይ ማንኪያ ነው የተጠቀምኩት። ላይት ሶያ ሶስ ነው የተጠቀምኩት። ዳርኩ ከሆነ ደግሞ ጠቆር ያደርግባችኋል ማለት ነው። ከዛ ጨው ጨምሬበታለሁ እዚህ ጋር። ይሄው ደርሷል እንደምታዩት። አሁን ፓስታችንን እንቀቅላለን። ፓስታችን ያው 2 ቦታ ሰብሬ ነው የጨመርኩበት። እናንተ ሙሉንም መክተት ትችላላችሁ። ከዛ እንዳይጣበቅ እንደዚህ መጀመሪያ ጨው ጨምሬበታለሁ ውሃው ላይ ማለት ነው። ከዛ ፓስታችን ይኸው ደርሷል እንደምታዩት አጠለን። ከዛ አንድ ላይ በደንብ አድርገን እናደባልቀዋለን። በጣም ቆንጆ ነው። በጣም ነው ደስ የሚለው። እናደባልቀዋለን በደንብ እንደምታዩት። ከዛ በመጨረሻ ላይ ባሮ ሽንኩርታችንን እናደርጋለን። ያው ይሄንን አሁን ሊወርድ በቃ ጨርሻለሁ ማለት ነው። ያው አሁን ጨውን ቀምሳለን። ጨው ካለው ትንሽ አንሶስ ነበረ፣ ጨው አድርጌበታለሁ አሁን። የመጥበሻ ቅጠል እናደርጋለን ለሽታው። ከፈለጋችሁ መተውም ይቻላል፣ ችግር የለውም። ይሄ ፓስታችን ይሄንን ይመስላል፣ ደርሷል። እንደምታዩት በጣም ቆንጆ ነው፣ በጣም ይጣፍጣል። አሁን ደግሞ ለገበታ እናቀርባለን። ይሄው እንደምታዩት ይሄንን ይመስላል። ፈጣን የሆነ የፓስታ አሰራር ትወዱታላችሁ። ለምሳ ሆነ ለእራት በዚህ መልኩ ሰርታችሁ ተመገቡት፣ ትወዱታላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳቡን አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ቻው ቻው።